ሻቢያ ካልወጋቸው ካልነካቸው ሲመቱ ማምለጫ ከሆናቸው ብቻ በቂያችን ነው የሚል ድምር ላይ ደርሰው ሻቢያም ህወሓትም ነገር ቢመቻችላቸው ሁኔታ ቢደላደልላቸው መንገድ ቢቀናላቸው ጦሩ ቢሰምርላቸው ሐሳባቸው ቢሳካላቸው መጀመሪያ የሚያጠቁት መጀመሪያ የሚሰብሩት መጀመሪያ የሚያንኮታክቱት አሁን ነይ ላሳልፍሽ መንገድ ልጥረግልሽ ቤሎ ልጎትትልሽ ምንጣፍ ለነጥፍልሽ የሚላትን ህወሓቶች እንሞታለን መሞታችን ካልቀረ ግን ጦር ሜዳ እንሙት ይመስላል ጨዋታቸው። ከሻቢያ የምትፈልገው አንድና አንድ ነው፣ ካልወጋኝ በቂ ነው። ቆይ በመስከረም የባህር በርም ሊኖረን ይችላል አይታወቅም። ምክንያቱም ከተጀመረ መድረሻው የት እንደሆነ ስለሚታወቅ ህወሓቶች ከህዝቡ እንኳን የሚጠብቁትን አይነት ድጋፍ አያገኙም። ይሄ የተረጋገጠ ነገር። አሁንም በተበታተነ ኃይል ነው ይሄንን እብደት ውስጥ እየገቡ ያሉት። በቃ ከሞትን እንደዚህ እንሙት ነው። ብትንተን ብሏል። ወደ ግንባር መጣ፣ ወደ አንድነት መጣ፣ እየመጣ ነው፣ እየገሰገሰ ነው። እንግዲህ ጉድፈላ ስትሉ የነበራችሁ ሰዎች ፈቅ ሳይል ከነሃያው ሞተላችሁ። እኔ የትግራይና የአማራ ህዝብ ያሳዝነኛል በጣም ማለት ለፍዳ የሚድሩት ለመከና የሚዳርጉት ለሞትና ለልቂት አሳልፈው የሚሰጡት ኃይሎች ናቸው ከማጸኑ እየተፈለፈሉበት የተቸገሩ። ጭራሻውን ጠላታቸውን ጌታ ሊያደርጉላቸው ይዘው እየመጡ ነው። ታሪካዊ ጠላታቸውን የትኛው ምሳት እነሱ ነፃ እናወጣለን ያሉትን ህዝብ ሳይነካው አያልፍም። እነኚህ ሁሉ የተምታቱ ሰዎች እንገጥማለን የሚሉት ደግሞ ሐሳብ፣ መንግስትነት፣ ባንክ፣ ታንክ፣ ቁመና፣ ዲፕሎማሲ፣ ጥንካሬ፣ ሰራዊት፣ ትጥቅ ያለውን አካል ገጥመን እናሸንፋለን ይላል። ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዕለታዊ አበይት ፖለቲካዊ ሁነቶችን፣ ቀጠናዊ ክስተቶችን፣ ማህበራዊ ጉዳዮችን እየዳሰስን የምንቆይበት ዕለታዊ ጥንቅራችንን ዛሬም ወደ እናንተ ማድረሳችንን ጀምረናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሆኖ እንድንሰፋ እንድንበዛ የበለጠ እንድናድግ ስለሚረዳንና ስለሚያግዘን ማለት ነው። አላችሁ ወይ? ዛሬም ጦርነቱ ሊጀመር ነው፣ ፋኖ ተበታተነ ብለን የተለያዩ ነጥቦችን እየነካካን የምንመለከት ነው የሚሆነው። እንግዲህ የምስራቅ አፍሪካ ፖለቲካ እንደምታውቁት ነው፣ ትርምስምሱ ይደራል፣ ይሞቃል፣ ምናምን በየጊዜው ግን በጣም በሚያሳዝን ሁኔታ አሁን ደግሞ የወልቃይት ፖለቲካ የሚጦዝበት ጊዜ ላይ የደረሰን ነው የሚመስለው። በርካታ የኤርትራ አክቲቪስቶች፣ በርካታ የኤርትራ ሚዲያዎች፣ በርከት ያሉ ቁጥራቸው በርከት ያሉ ቡድኖች በአንድ በኩል ጽምዶ የሚባለው ቡድን እየተንጫጫ ቢሆንም በሌላኛው በኩል ደግሞ የበሰበሰው እያሉ ነው ቃሉ የሚጠቀሙት። ያላልኩም ራሳቸው የበሰበሰው የኢሳያስ አፈወርቂ መንግስት ከህወሓት ጋር ሆኖ ወንድሞቻችንን በድጋሚ ወደ ጦርነት ሊማግዳቸው ነው እያለ ነው። አንዳንዶቹ እንደውም የአማራ ህዝብ ሆይ ራስን አዘጋጅ፣ በወልቃይት በኩል ህወሓትና ሻቢያ ሊወሩ ነው የሚል ፕሮፓጋንዳን እየሰሩ ነው የሚገኙት። ያልታደሰው ታደሰ ወረደ ጉዳይስ ወዴት እየሄደ ነው የሚለውን የምንመለከትና የምናይ ነው የሚሆነው። ፋኖም በተንተን ብሏል። እሱንም እንዳስሰዋለን። እንግዲህ ህወሓቶች ጦርነቱ እንደማይቀር ነገሩን አምርረው እያያዙት እንደሆነ የሚያሳይ የተለያዩ ፍንጮችን እየተመለከትንና እያየን የምንገኝበት ጊዜ ላይ ነው የምንገኘው። በደብረጽዮን የሚመራው ቡድን ታደሰ ወረደን ከወታደራዊ አዛዥነት ወይ ደግሞ ከወታደሩ ቡድን ገሸሽ ለማድረግ የተለያዩ ስራዎችን ጀምሯል። ቁጥራቸው በርከት ያሉ አዳዲስ ወታደራዊ አዛዦችንም እያዘጋጀ እንደሆነ ነው የሚወጡ መረጃዎች የሚያሳየው። እነዚህን ወታደሮች ታዲያ የማዘዙ ስልጣን ከታደሰ ወረደ ተነስቶ ወታደራዊ ስልጣኑ ከታደሰ ወረደ ተነስቶ ወደ ሌሎች አካላቶች እንዲሄድ በከፍተኛ ሁኔታ እየሰሩ እንደሚገኝ የመረጃ ምንጮች እየጠቆሙ ይገኛሉ። ያልታደሰው ታደሰ ወረደ አቋሙና አቋቋሙ የቱ ጋር እንደሆነ ለመለየት በጣም አስቸጋሪ ይመስላል። እንደውም አንድ የዮሐንስ ኮርነር ቤተሰብ ባለፈው ኮሜንት ላይ አይቻለው። አንዱ ቤተሰባችን ታደሰ ወረደ ማለት የህወሓት የዝናብ ልብስ ነው ብሏል። እሱን ብንቀበልም በጣም ደስ የሚል አገላለጽ ቢሆንም የተጠቀመው ግን ደግሞ ታደሰ ወረደ ይህንን እንዲያደርግ የሚያስችሉ ነጥቦች አሉት ወይ? ባለፈው ታስታውሱ ከነበረ በትግራይ መንግስት የለም ምናን እያለ እኔ የለውም አይነት ጨዋታ ሲጫወት ነበር። ይህ ሰው ያለ እኮ እንዳንለው በጣም የቸገረ ነገር ሆኖብን ነበር። ይህ በእንዲህ እንዳለ እንግዲህ አሁን ህወሓቶች ጦርነት ውስጥ እየገቡ ይገኛሉ።
ህዋቶች ጦርነት ውስጥ ቢገቡም ባለፈው እንዳልኳችሁ ጦርነቱ የሻቢያ ነው። ግን ሻቢያ ሙሉ በሙሉ ትጥቁን አንቀሳቅሶ ውጊያ ውስጥ ይገባል የሚል ግምት የለኝም ብያችኋለሁ። ህዋቶች ከሻቢያ አንድ ነገር ካገኙም እንደ በቂ ሁኔታ ሊጠቀሙበት እንደሚችሉ አንዳንድ የመረጃ ምንጮች ይጠቁማሉ። ይሄው ምንድነው? ሻቢያ ካልወጋቸው ካልነካቸው ሲመቱ ማምለጫ ከሆናቸው ብቻ በቂያችን ነው የሚል ድምር ላይ ደርሰዋል። ወታደራዊ ገዛ ባያደርግልን አትሊስት ካልመታን ትርፍ ነው። እሱ አይመታንም። ከዛስ ገፍተን እንሄዳለን፣ ወደ ወልቃይት እንመጣለን። ከዛ ከወደ ጎንደር ደግሞ ለነሱ ሊገረድ ጠጅ እየጣለ እየጠበቀ ያላቸው ቡድን አለ። ደግሞ ሌላ አይሆንም ከነሱ ጋር አልሰራም የሚል የጎንደር ፋኖ ደግሞ አለ። ራሱ ለሁለት ተከፍሏል። በኋላ ላይ ማነሰዋል። ውስብስብ ያለ ጨዋታ ላይ ነው ያሉት። የመሃል ሀገሩ ፖለቲካ ባቢ ብሎኝ ነበር ተጠምዷል። እኔ አሁን የናፈቀኝ ኢሳያስ አፈወርቂስ መች ነው ይሄንን ቻሌንጅ የሚቀላቀሉት? ይሄንን ቻሌንጅ መች ሊቀላቀል አስበዋል? ኢሳያስ አብይ ብሎኝ ነበር፣ ኢሳያስ አብይ እንዲህ ብሎኝ ነበር የሚለው ጉዳይ የለው። አንዴ ብሎኝ ነበር የሚለው ሐሳብ የለው። እየጠበቅን ነው። ክቡር ፕሬዝዳንት እርሶም ቶሎ ቻሌንጁን ይቀላቀሏል። ብሎኝ ነበር በሉ። እናንተም ኮሜንት ላይ አብይ ብሏችሁ የሚያቆነካከለ እኔ ዘንድሮ ብሎኝ ነበር ጉድ ፈላኩ። ብሎኝ ነበር ማይል የለም እኮ ነው የቸገረ ነገር ማለት ይሁን። መቼስ ማልጎደኒ እና ፋኖ ከነኛ ኃይሎች ጋር በመስራት ህዝቡን ክዶታል። እንደምታውቁት እኔ በዚህ መሃል የሚያሳዝነኝ የአማራ ኤሊት ይሄኛው ፋኖ የሚባለው ኤሊት ሄዶ የተለጠፈበት ካምፕ ነው። ሁለቱም ሻቢያም ህወሓትም ነገር ቢመቻችላቸው፣ ሁኔታ ቢደላደልላቸው፣ መንገድ ቢቀናላቸው፣ ጦሩ ቢሰምርላቸው፣ ሐሳባቸው ቢሳካላቸው መጀመሪያ የሚያጠቁት፣ መጀመሪያ የሚሰብሩት፣ መጀመሪያ የሚያንኮታክቱት አሁን ነይ ላሳልፍሽ መንገድ ልጥረግልሽ ቬሎ ልጎትትልሽ ምንጣፍ ላነጥፍልሽ የሚላትን ፋኖን የወለደውን ህዝብ ነው። የአማራ ህዝብን በታሪካዊ ጠላትነት የመዘገቡ ፍጡራኖች ናቸው። እነኚህ ሰዎች በወልቃይት በኩል ጥቃት ሊፈጽሙ እንደሚችሉ አትሊስት ከ3 ከ4 ሳምንት በፊት ነው እዚቹ ላይ ያወራ ነው። እኛ ኢሳያስ ለራሱ ነጥብ ለመያዝ ሌላ አቅጣጫ ተጠቅሞ ቢሆንም አሁን ደግሞ ይሄኛውን ነጥብ ተጠቅመዋል። ምናየው ነው መጨረሻው። ግን የሚቀር አይመስልም። ህወሓቶች እንሞታለን፣ መሞታችን ካልቀረ ግን ጦር ሜዳ እንሙት ይመስላል ጨዋታቸው። መሞታችን አይቀርም፣ ሞተናል፣ ፖለቲካሊ ሞተናል። ስለዚህ ክብራችንም የለም። ግን የውርደት ሞት ነው የሚሆነው። ተከብሮ በሰላም ከህዝብ ጋር መኖር እየተቻለ ለግል ኢጎ ለማከክ ነው አሁን ይሄ ሁሉ ሜስ፣ ይሄ ሁሉ ችግር እየተፈጠረ ያለው። ከሻቢያ የምትፈልገው አንድና አንድ ነው፣ ካልወጋኝ በቂ ነው ፖይንቱ። ካልወጋኝ በቂ ነው፣ አይውጋኝ ብቻ፣ በኋላ ላመልጥበት ብቻ። አሁን የህዝብ ለህዝብ ግንኙነት ምናን እያሉ ያስገቡትን ስሊፐር ሴልም አስታውሱት፣ ደምሩበት። የሚቀር አይመስልም። ክረምቱን እንዴት ሊያረጉን ነው የሚለው ጉዳይ ያ ከሆነ ግን ኢትዮጵያ በመስከረም ግዙፍ ድሎች ሊኖራት ይችላሉ። ህዳሴ አለ። ሰሞኑን መስከረም ላይ ለገበያ ይቀርባል ጠቅላይ ሚኒስትሩ አሉ ተብሎ የሰማነው ሹክሹክታ አለ። በመስከረም የባህር በርም ሊኖረን ይችላል፣ አይታወቅም። ምክንያቱም ከተጀመረ መድረሻው የት እንደሆነ ስለሚታወቅ፣ ከተነሳ መቆሚያው የት እንደሚሆን ስለሚታመን፣ እኔ ባለፈው እንዳልኳችሁ የኢትዮጵያ መንግስት ይህቺ ጦርነት የማን እንደሆነች ያውቃል። ቲፒኤልኤፍ ብትፈልገውም እንኳን ስፖንሰሩ ማን እንደሆነ ይታወቃል። ደራሲው ማን እንደሆነ ይለያል። በቀለሙ ሽታ፣ በጠረኑ ያስታውቃል። በደንብ ያስታውቃል። በደንብ ነው የሚያስታውቀው ከየት ተነስቶ የት ድረስ እንደሚሄድ፣ የቱ ጋር እንደሚቆም፣ ለምን እንደሚቆም፣ ለማን እንደሚሰራ፣ ለምን እንደሚሰራ በደንብ ያስታውቃል፣ ያሳብቃል። ከዛስ በመስከረም የባህር በር ሚል ተጨማሪ ድልም ሊኖረን ይችላል። ህወሓቶች ከህዝቡ እንኳን የሚጠብቁትን አይነት ድጋፍ አያገኙም። ይሄ የተረጋገጠ ነገር። አሁንም በተበታተነ ኃይል ነው ይሄንን እብደት ውስጥ እየገቡ ያሉት። በቃ ከሞትን እንደዚህ እንሙት ነው።
በቃ ከዚህ በኋላ የቀረ ፖለቲካል ህይወት የለንም፣ ፖለቲካል ተስፋ የለንም፣ ፖለቲካል ጉዞ የለንም። ያሉ ሻሎች ፖለቲካ ውስጥ ገብተናል። የብሎን ነበር ቻሌንጅ አስጀምረናል። ከዚህ በኋላ ግን ሻቢያ ሁለቱንም ነው የሚበቀለው። ታውቃላችሁ፣ ሻቢያ ለሁለቱም እኩል ጥላቻ ነው ያለው። አሁን በአማራ ህዝብ ስም ለሚነግዱት ኃይሎችም ህዝቡንም ነው ዋጋ የሚያስከፍሉት። እኔ የትግራይና የአማራ ህዝብ ያሳዝነኛል በጣም ማለት ነው። በጣም ነው ያሳዝነኝ። ለፍዳ የሚድሩት ለመከና የሚዳርጉት ለሞትና ለልቂት አሳልፈው የሚሰጡት ኃይሎች ናቸው ከማጸኑ የተፈለፈሉበት የተቸገሩ። ጭራሻውን ጠላታቸውን ጌታ ሊያደርጉላቸው ይዘው እየመጡ ነው። ታሪካዊ ጠላታቸው ወረቀት አርቅቆ ሰነድ ሰርቶ የድርጅት ፕሮግራም ሲሰራ አንድን ህዝብ በጠላትነት የፈረጀ እንዴ ህወሓቶች እኮ ደደቢት ሲወርዱ የደደቢት ተራራን ሲገቡ በአካባቢ የነበሩ ሰዎች እንዲቀበሏቸው ማናችሁ ሲባሉ እኮ የሸዋን የበላይነት እናጠፋለን፣ ታሪካዊ ጠላት የሆነውን አካል እንሰብራለን ብለው ነው እነሱ ልገሰሰን ይዘው ሄደው እንትን ያሉት። ይሄ እኮ የሚታወቅ ታሪካቸው ነው። ዛሬም ነገም አይለውጡትም። ለፖለቲካ ግልሙትናቸው እንዲያመቻቸውና ለፖለቲካ ግልሙትናቸው እንዲደላቸው አድርገው እንደው ፓካውቲ ቀያይሩ ይሆናል እንጂ ጨዋታው አንድ ነው፣ መድረሻው አንድ ነው፣ መቆሚያው ያቺው ተመሳሳይ ጠላት ያሉትን ህዝብ ማጥቃትና ማጥቃት በቃ ሌላ ምንም ጉዳይ የላቸው እና ወልቃይት በኩል የሚነሳ አንዳች ነገር ሊኖር እንደሚችል የሚያሳዩ የተለያዩ ፍንጮች አሉ። ከጀመርን በክረምት የሚሉባትን ፖይንት ሰሞኑን ስናነሳው ስለነበረ ማለት ነው። ሌላው ፋኖ ብትንትንትን ብላለች። ወደ አንድነት መጣ የተባለው ፋኖ ራስ በራሱ ብትንትንትን ብሏል። ለመበታተሉ ምክንያትነት አንዱ ቅድም ያሳየዋችሁ ፍንጭ ነው። ሌላኛው ደግሞ የጎጃም ፋኖ ተገንጥሎ መውጣቱ ነው። ከጎጃም ፋኖ ውስጥም የተገነጣጠለ አካል እየተፈጠረ ነው። እኔ ዘሜ ጭሱን ግን የምር ትነግሳለህ ያለ ሰው አለ መሰለኝ። አንተ ሰውዬ ደማማ ዲክላሬሽን ከባድ ላይ ነች። ብትንትን ብሏል። ወደ ግንባር መጣ፣ ወደ አንድነት መጣ፣ እየመጣ ነው፣ እየገሰገሰ ነው። እንግዲህ ጉድፈላ ስትሉ የነበራችሁ ሰዎች ፈቅ ሳይል እንትን ከነህያው ሞተላችሁ። ምን ማድረግ እንደሚቻል አላውቅም። ምን ማድረግ እንደሚሻላችሁ እኔ አላውቅም። የአማራን ህዝብ ለጅብ አሳልፈው ሊሰጡ ተከፋፍለው በገንዘብ ተገዝተው እየመጡልን የነኚህ ሰዎች ፖለቲካል ግራውንድ እና ፖለቲካል ቁመናና አቋቋም አስልቶ አለመቆም ህዝቡን ዋጋ እያስከፈለው። ነፃ አውጪ ማለት ማን እንደሆነ ማላውቀው አንድ ሰው ነፃ አውጪ ሲበዛ ነፃነት ይጠፋል ብሏል። በየአቅጣጫው ነፃ አውጪ በዝቶበት ይሄ ህዝብ ነፃነቱን አጣ። አሁን በወልቃይት ጉዳይ ምን አይነት ውሳኔ ሊወስኑ እንደሆነ አላውቅም። ሲገረዱና ሲያገለግሉ የነበረበት ግን ያንኑ ቡድን ነው። ተክዷል። በግላጭ ነው የተካዱት። እነሱ ካደን የሚሉት ሌላ አካል ነው፣ የሚክዳቸው ሌላ አካል። all about money pride የሚባል ነገር ቀርቷል። ግራ ይገባኛል። ክብር የሚባል ነገር ተረስቷል። አላውቅም። እውነት የሚባል ነገር ሰፈር ቀይራለች። ከነገራቸው እሱን መመልከት አልቻልኩም። ግን እንደምታዩት ነው አሁን የሚመጣ ያለው እሳት። የትኛው እሳት እነሱ ነፃ እናወጣለን ያሉትን ህዝብ ሳይነካው አያልፍም። የሚያሳዝነኝ እሱ ነው። ከዛ ያንን እሳት እንዲቀበል ደግሞ ፈርደውበታል። አሁን በጎንደር ለሁለት ተከፍለው ህወሓት ትመጣለችና በወልቃይት አርጋ ጠጅ ጥለን እንቀበላት፣ ድግስ ነው ፌሽታ ነው የሚል አለ ካላለ ሞቼ ይገኛል የሚል አካል አለ።
እዛው እንደ ቁምቡርስ ነው የሚበላሉት። ስንል የሰነበት ነው መርህ አልባ ፖለቲካ፣ ፕሪንሲፕል የሌለው ቁመናና አቋም ይሄ ነው። ከዛ እነኚህ ሁሉ የተምታቱ ሰዎች እንገጥማለን የሚሉት ደግሞ ሐሳብ፣ መንግስትነት፣ ባንክ፣ ታንክ፣ ቁመና፣ ዲፕሎማሲ፣ ጥንካሬ፣ ሰራዊት፣ ትጥቅ ያለውን አካል ገጥመን እናሸንፋለን ይላል። ይታያችሁ እንግዲህ ይታያችሁ እንደው ጤነኛ አእምሮ ያለው አካል ይፍረድ እስቲ። ዓለም ላይ ያሉ ዘመናዊ ትጥቆችን በሙሉ በተሻለ መልኩ የታጠቀ ከዛ እነኚህን ምክንያት አልባ ፍጡራኖች ማሸነፍ ሲያቅተው ማለት ነው። ይህ በጣም በርካታ ነጥቦችን የምናይበት ነው። ጦርነት ሊያስቀር የሚችለው ዝግጅት፣ የፌደራል መንግስቱ ዝግጅት እነኚህ ሰዎች ህሊና ቢኖራቸው ቢመለከቱ ትጥቁ ምናምን ጦርነት የሚያስቀር ነው። ደፍረው እጃቸውን የሚከቱበት አይደለም። ኡፉ ነው፣ ካካ ነው፣ ያቃጥላል። ግን በቃ እየሞትን ነው ማለት የህያውነት ታሪክ ያላቸው የመኖር እድል ያላቸው ህይወታቸውን መቀጠል የሚችሉ ኃይሎች እየሞቱ ባሉ ሰዎች እጣ ፈንታቸው እንዲወሰን ፈርደዋል። እንዳረጋችሁ አርጉን፣ እንደምታረጉ አርጉት ብለው ፈቅደው እድላቸውን አሳልፈው ሰጥተዋል። ይሄ በጣም የሚያሳዝን ጉዳይ ነው። የሚያሳዝን ብቻ ሳይሆን በጣም የሚያስደነግጥም። አሁን ቀጠናው ላይ ያለውን አካሄድ ምናምን ስትመለከቱት እኮ እነኚህ ኃይሎች ደፍረው ጦርነት ውስጥ የሚገቡበት አይደለም። በትክክል ግምገማ መስጠት ቢችሉ እነኚህ ኃይሎች ጦርነት ውስጥ የሚገቡበት ኃይል ጊዜ አይደለም። በትክክል ፖለቲካል ካርታውን ማንበብ ቢችሉ ግን ሰዎቹ አይመስለኝም እንደዛ ማድረግ የሚችሉ። የፌደራሉ መንግስት እነሱ እዚህ ሲተነኩሱ ማንን ሄዶ ማጥቃት እንዳለበት የሚያውቅ ይመስለኛል። ምክንያቱም ጦርነቱ የሻዕቢያ ነው፣ ውጊያው የሻዕቢያ ነው። ከነዚህ ጋር አይደለም መሯሯጥ። ማን ስፖንሰር አድራጊ፣ ማን ጎሽ ባይ፣ ማን አይዞ ባይ እንደሆነ ይታወቃል። አሁን በኤርትራ በኩልም ለሁለት ተከፍለዋል። ከህወሓት ጋር አሊያንስ ፈጥሮ መሀል ሀገሩ መንግስት የመውጋትን ጉዳይ ማርክ ማይወርድ ሻዕቢያ የአብይ አህመድን የመስከረም የህዳሴ ግድብ የምናምን የድል መንገዶች አበሻቅጣለሁ አኮስሳለሁ ብሎ ገብቶ ሌላ ድል ነው የሚጨምርለት። ሌላ ድል መስከረም ላይ ሶስተኛ የምንጠብቀውና የምንጓጓለት የባህር በር ጨዋታም ሊመለስ ይችላል። ይሄም በሻዕቢያ ደምሮ መቀነስ ሂሳብ የማስቀመጥ ስህተት የተነሳ ሻዕቢያ በገባበት የመደመር የመቀነስ የማስላት ችግር የተነሳ ነው ከሆነ ራሱ የሚሆን። ምክንያቱም ያስታውቃል በደንብ ያስታውቃል። ከሰሞኑ ሳነሳ እንደነበረው ይነበባል። ዓለም አቀፍ ቁመናና አቋቋም ስሌት ውስጥ ይገባል። የአብይ አህመድን ያለፉ አመታቶች የግጭት አፈታትና በግጭት ውስጥም ሲገቡ በብልጠት ነገሮችን የማድረግን አቅም አይተናል። ስለዚህ አሁን ይሄንን ጉዳይ ምን ሊሆን እንደሚችል ለመገመት መዳፍ አንባቢያን ስብስብ ሲኒ ገልባጭም አንፈልግም። እንዲሁ ያስታውቃል። የምሬን ያስታውቃል። አሁን ይሄኛውን የነዘመነ ቡድን ደግሞ ሌላ እንትን ይፈጥራል። እንዴት አይነት የተሳከረ የሞኝ ስብስብ የጅል ጥርቅም እንደሆኑ እኮ ደንብ ነው የሚያስታውቀው። አንዳንዴ ሆነ ያደክማችኋል ራሱ ላይ ጤነኛ አእምሮ ያለው ሰው የሚሰራውን ካልኩሌሽን ስለማይሰሩ ከብድ ጋር ነው እንደምንላፋው፣ ከበሽተኛ ጋር ነው ትግል የገጠምነው። ጤነኛ ካል አይደልና ማሰብ ከማይችል ሰው ጋር ነው ሙግታችን እንድትሉ ያስገድዷቸዋል። የምሬን አንዳንዱ በዚህ መሃል በቃ መንግስት አሁን ተስፋ የሚያደርግ አካል አለ። ባይዘው የበሬው ምን ይወድቅልኛል ብሎ ኳላ እንደሚከተለው ውሻ በዚህ ውጥንቅጥ መሃል አብይ ከስልጣን ወርዶ ወንበር እንይዛለን ብሎ ያሰፈሰፈ አካል አለ መስሏል።
መስሏል። እናሲዝ እንቋመር የሚል አካል አለ። እርግጠኛ ነኝ ገለብጣለሁ ምን ይላል። እንዲህ የሚለው አካል እኮ ሸሚዙን አይገለብጥም እንኳን መንግስት። እንደዛ የሚለው አካላቶች አሉ በጦርነት መሃል ማለት ምን አይነት ባንዳ እንዳፈራን በቃ መንግስት ወደ ህግ ማስከበር ምናምን ከገባ በሰሜኑ በኩል ያለው ውጥረት ውስጥ መንግስት የሆነ እንትን ካለ ምናምን እንትን የሚሉ ሰዎች አሉ። ወፍ ታያለሱ ታያለ ይሄ ያለው ቀሪ ሂሳብ አነስተኛ ነው የሆነ ትግላችሁን መጨረሻው ምን እንደሚሆን አብረን የምናየው አብረን የምንመለከተው ይሆናል። የባህል ሀገሩ መንግስት በዲፕሎማሲውን በጣም ዲፕሎማቲክ ምንጮችም እንደሚያሳዩት በጣም ጠንክሮ ዲፕሎማሲውን እየሰራ ነው። ከባለፈው ይማራል መንግስት። ባይዘይ አንድ ያልተረዱት ነገር መንግስትን በግጭት ውስጥ ማለፉን ሰራዊቱ ብቃት ላይ መገኘቱን የተሻለ ትጥቅ መያዙን ብቻ ሳይሆን ከባለፈው እንደሚማርም ያውቃል። ውጊያ፣ ጦርነትን፣ ግጭትን ከዛ አበቃለት ከተባለ ግጭት ውስጥም ነፍስ ዘርቶ መውጣትን ባፈ ታሪክ የሚያውቅ መንግስት አይደለም ያለው ኢትዮጵያ ውስጥ ያለፈበት ነው። በዛው ተፈትኖ ያለፈ ለብልቦታል፣ አቃጥሎታል፣ ነክቶታል፣ አልፎበታል። ይህንን ጉዳይ በደንብ ነው የነካው። በደንብ ነው የነካው ይሄ ሰዓት በደንብ እንኳን አይደለም አሁን እንደዚህ መሰረት አልባ ሆናችሁ ትናንትና ያንን ጠንካራ አቅም ያንን ጠንካራ ቁመና ገንብተናል በመትሉበት ሰዓት እንኳን ድል አድርጎ መውጣት አሸንፎ መታየት ከፍ ብሎ መግዘፍ የቻለ መንግስት ነው። ዛሬ የሚጮሁለትን ዛሬ የሚያወሩለትን ዛሬ የሚደሰኩሩለትን ዛሬ የሚያብዱለትን አካሄድ በደንብ ነው የሚያውቀው። ነጋሪም አያስፈልገውም፣ ተራኪም አያስፈልገውም፣ አዳማቂም አይሻም። እንዴት አርጎ ማሸነፍ እንደሚችል እንዴት አርጎ ድል ማድረግ እንደሚችል በደንብ ጠንቅቆ ያውቃል። በአማራ ክልል ውጥረት ላይ ነው ይሉታል። በአማራ ክልል ያሉ ኃይሎች አሁን ያሉበትን ሁኔታ ማየት በቂ ነው። ሳይነካቸው የሚወድቁ፣ ሳይሰነዝርባቸው የሚፈረካከሱ፣ ሳይደርስባቸው የሚያልቁ የደካሞች ስብስብ የትም የማይደርሱ የትም የማያደርሱ የትም የማይቆሙ የትም የማያቆሙ ኃይሎች ናቸውና አንዳች ነገር የሚቀር አይመስልም። መጪው ክረምት ነው። ይሄንን ለመጠቀም ይሞክራሉ። ምክንያቱም ባለፈውም ስላችሁ ነበር በዚህ 6 ወር ውስጥ ህወሓት እጇ ላይ ያላትን ነገር በሙሉ ለመሞከር ጥረት ታደርጋለች። በደንብ ጥረት ታደርጋለች። እሱን በብልሃት መያዙ ለፌደራል መንግስቱ ይጠቅመዋል። በብልሃት ቢይዘውም ይሻለዋል። ምክንያቱም ይሄንን በብልሃት መያዝ ግዴታ የሚሆንባቸው ቦታዎች ግዴታ የሚሆንባቸው ጥፋቶች እልፍ ናቸው። ምክንያቱም የፌደራል መንግስት በርካታ ኃላፊነቶች አሉበት። የመንግስት ኃላፊነት የመንግስት ቁመና እንደምታስቡት አይደለም። እንደነሱ ምንም ጉዳይ የሌለበት እንደነሱ ምንም እንትን የሌለበት ምናምን ኃይል አይደለም። መንግስት የመንግስትነት ስነ ልቦናው በጣም ግዙፍ ነውና መጨረሻቸውን ማየት ነው። ሰሞኑን ሞቅ ያሉ አጀንዳዎች እንደሚመጡ የሚጠበቅ ነው። የነታደሰ ወረደን ቡድን አለ፣ እዛም እየተፈጠረ ያለው ነገር አለ። ህወሓቶዬ መጨረሻዋ ምን ይሆናል አብረን የምንመለከተው አብረን የምናየው ይሆናል ነው የምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቸርስ